ሰላም እንዲናችሁ ዩቲዩብ ቻናል ቤተሰቦች፣ ዛሬም እንደተለመደው በሌላ አዲስ ቪዲዮ ተመልሻለሁ። በዛሬው ቪዲዮ በቴሌግራም ላይ ማወቅ ያለብን 7 ወሳኝ ነገሮችን አሳያችኋለሁ። ወደ ቪዲዮ ከመግባታችን በፊት ግን ዩቲዩብ ቻናል አዲስ ናችሁ እስካላችሁ ዩቲዩብ ቻናሌ ሰብስክራይብ በማድረግ የቤተሰብ መሆን እንችላለን። በመግቢያ ላይ እንደተናገርኩት ዛሬ የምናየው በቴሌግራም ላይ ማወቅ ያለብን 7 ወሳኝ ነገሮችን ነው። ስለዚህ ቴሌግራም እንከፍታለን። በመጀመሪያ የምናየው ቴሌግራም በምትጠቀሙበት ሰዓት ካርዳችሁ ወዲያው እያለቀ ለተቸገራችሁ ሰዎች መፍትሄውን ነው። ስለዚህ ከላይ በጎን በኩል 3 መስመሮች አሉ። እነሱን እንጫናለን። ወደታች ዝቅ ስናደርገው ሴቲንግ የምትላለች እሱ ውስጥ እንገባለን። ከዛም በኋላ ዳታ ኤንድ ስቶሬጅ የሚለው አለ። ወደ ላይ ከፍ ስናደርገው አሁንም ዳታ ኤንድ ስቶሬጅ የሚለውን እንጫናለን። ውስጡ ስትገቡ ዌን ዩዚንግ ዳታ የሚለው ኦን ከሆነ ኦፍ ታደርጉታላችሁ። ኦፍ ካደረጋችሁት እንደ በፊቱ ዳታችሁን አይጨርስባችሁም ማለት ነው። እንደዚህ አድርጋችሁ ሳንቲማችሁ እንዳይበላ ማድረግ ትችላላችሁ። ሌላውና ሁለተኛው ነገር ደግሞ ቻት በምታደርጉበት ጊዜ ጽሁፉ አልታያል ያስቸግራችሁ ሰዎች እዛው ከሴቲንግ ሳትወጡ ቻት ሴቲንግ የሚለውን ትጫኑታላችሁ። እሱ ውስጥ ልክ እንደገባችሁ ሜሴጅ ቴክስት ሳይዝ የሚል አለ። እንደምታዩት እሱን ቁጥሩን ታተልቁታላችሁ። ትልቅ ስታደርጉት እንደምታዩት ፊደሎቹን ትልቅ ያደርጋቸዋል። መጨረሻው 30 ድረስ ብታደርሱት እንደምታዩት ጎላ ብሎ ይታያል። እንደዚህ አድርጋችሁ ጽሁፉ እንዲታያችሁ ማድረግ ትችላላችሁ። ሌላውና ሶስተኛው ነገር ደግሞ አብዛኞቻችን ቻት የምናደርገው ማታ ነው። ቴሌግራም የምንገባው ብዙዎቻችን ማታ ነው እና አይናችን ላይ ጉዳት ሊያስከትልብን ይችላል። ስለዚህ አሁንም በላይ በጎን በኩል 3 መስመሮችን ተጭነን የጨረቃ ምልክት አለች። እሷን እንጫናትና ሙሉ በሙሉ ጥቁር እንላለን ማለት ነው። እንደዚህ አድርገን አይናችንን ከጉዳት መከላከል እንችላለን። በአራተኛ ደረጃ ማወቅ ያለብን አብዛኞቻችን 2 ሲም ያላቸው ሰዎች 2 አፖችን ስልካቸው ላይ ሲጭኑ አይቻለሁ። ግን እንደዛ ከምታደርጉ እንደምታዩት ወርታች የቀስት ምልክት አለች። እሷን አንዴ ስትጫኗት አድ አካውንት የሚላለ አድ አካውንት የሚለውን ተጭናችሁ ሌላውን ሲማችሁን ቁጥር አስገብታችሁ እስከፈለጋችሁት ያክል አካውንት በአንድ አፕሊኬሽን አክሰስ ማድረግ ትችላላችሁ ማለት ነው። ሌላ አፕሊኬሽን ጭናችሁ ቦታ ከሚይዝባችሁ በአንድ አፕሊኬሽን ብቻ 2 አካውንቶችን 2 እና ከዛ በላይ አካውንቶችን አድርጋችሁ መጠቀም ትችላላችሁ ማለት ነው። ሌላውና አምስተኛው ማወቅ ያለብን ነገር መልእክት ከላክም በኋላ ያ መልእክት ከደረሰ በኋላ ከዛም ሰውዬ ከደረሰው ቦታ መደለት እንደሚችል ነው። እሱን ለማድረግ አንድ መልእክት ከላካችሁ በኋላ ያንን መልእክት ለመደለት ማርክ ታደርጉትና ብዙ ሰዎች የማያስተውሉት ስለሆነ ነው። ዲሌት ስትሉት ቲክ ማድረጋችሁን መርሳት የለባችሁም። ኦልሶ ዲሌት ፎር ብሎ የዛን ሰውዬ ስም አስቀምጦ ማርክ እንድታደርጉ ያደርጋችኋል። እሱን ማርክ ካደረጋችሁ ከሁለታችሁም ይደለታል ማለት ነው። እንደዚህ አድርጋችሁ ከሁለታችሁም መደለት ትችላላችሁ። ሌላውና 6ኛው ነገር ብዙ ሰው አይጠቀመውም። ፕሮፋይላችን እንዴት እንደምንቀይር ሳይሆን ማሳያችሁ ለፕሮፋይል የሚሆኑ ፎቶዎችን ከየት በቀላሉ ማግኘት እንደምችል ነው። ፕሮፋይል ፒክቸራችሁን አድ ለማድረግ የፕላስ ምልክቱን ስትነኩ እንደዚህ ይመጣላችኋል። የሰርች ምልክቷን ትጫኑና የፈለጋችሁትን ሰርች ታደርጋላችሁ። ለምሳሌ እኔ የኢትዮጵያን ባንዲራ ብፈልግ ኢትዮጵያ ብዬ ስጽፍ የኢትዮጵያን ባንዲራ ያመጣልኛል ማለት ነው። የፈለጋችሁትን ነገር ብትጽፉ ያመጣላችኋል። አሁን ባለፈው የጥምቀት በዓል ነበረ። ጥምቀት ብላችሁ ብትጽፉ የጥምቀት በዓላትን የአከባበሩን በየቦታ ያሉትን ፎቶችን ያመጣላችኋል። እንደዚህ አድርጋችሁ ፕሮፋይላችሁን በቀላሉ መቀየር ትችላላችሁ። ቪዲዮን ከወዳችሁት ላይክ፣ ሰብስክራይብ እና ሼር ማድረግ አትርሱ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ።